ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ አጠር ያለ ፍቅር ታሪክ ይዤላችሁ መጥቻለሁ። አዳምጡኝ። ዘርአይ በሚያስደንቅ ውበትና መልካምነት የተከበረ በዙሪያ ባሉ ሰዎች ሁሉ የሚወደድ በጣም ቆንጆ ወጣት ነው። መቅደስ ቆንጆ ብትሆንም ከዘርአይ ጋር ስትነጻጸር መጠነኛ ተደርጋ በብዙዎች ለዘርአይ እንደማትመጥን ከኋላዋ የሚነጋገሩባት ወጣት ናት። በጣም ቆንጆና መልካም ልብ ያለው ዘርአይ ከመቅደስ ጋር በፍቅር ተያዘ። መቅደስም በጣም ቆንጆ ሴት ብትሆንም ዘርአይን የሚያውቁት ሁሉ ከሷ የበለጠ የምትመጥነው ሴት እንደሚያገኝ በጆሮ መነጋገር ጀመሩ። መቅደስም የሰዎችን ሹክሹክታ ስትሰማ በራስ መተማመኗ ተሸረሸረ። ዘርአይ ምንም እንኳን ፍቅሩ ጽኑ ቢሆንም የሰዎችን ተደጋጋሚ አስተያየት መቋቋም አቅቷት መቅደስ ራሷን ከግንኙነት ማራቅ ጀመረች። ሁለቱም እርስ በርሳቸው ቢዋደዱም መቅደስ እሷ ለእሱ እንደማትመጥን በሚል ጥልቅ ስሜት ታሰረች። በመጨረሻም ፍቅራቸው ባልተሳካ መንገድ ተቋጨ። መቅደስ ያጣችው በውበቱ ምክንያት ሳይሆን በዙሪያው ባሉ ሰዎች ለሱ ማነስ በሚል ስሜት ተገፋፍታ ነው። ታሪኩ የሰዎችን አስተያየት በግል ግንኙነት ላይ ምን ያህል እጥፍ ተጽዕኖ እንደሚያሳድር ያሳያል። እውነት ለመናገር ይሄ ብዙዎቹ የሚያልፉበት ነገር ነው። አሁን ሶሻል ሚዲያ ላይ ምናምን ራሱ አይታችሁ ከሆነ የሆነች ወንድየው ቆንጆ ሆኖ ወይ ሴቷ መልከ ጥፉ ከሆነች በቃ በኮሜንት እየገቡ ወይኔ ምን ሆነ ገባት ወይኔ ምን ሆነ እንደዚህ አልካት እያሉ በጣም ብዙ ሰው ነው የሚያሳቀቁ ሰዎች አሉ። ይሄ በሶሻል ሚዲያ ብቻ ሳይሆን እንዲሁ ራሱ በዙሪያችን ባሉ ሰዎችም የሚደርስ ነገር ነው። ማለቴ አንድ ሰው ይሄ መልክ ለኔ የተሰጠኝ የኔ መታወቂያ ነው እንጂ አንድ ሰው ሲጀመር በመልክ ሰውን ዝቅ ማድረግ ማሾካሾክ አይገባም። ይሄ መታወቂያችን ነው። ይሄ የኔ ፊት ነው፣ ያኛው ደግሞ ያንቺ ፊት ነው፣ ያኛው ደግሞ የሱ ፊት ነው እንጂ መደብ አይደለም። ገባችኋ? ምክንያቱም እግዚአብሔር ይሄን ፊት ለኔ በቀሻን ብሎ ከሰጠኝ እናንተ ማናችሁና ኮሜንት በመልክ የምትሰጡት ፈጣሪ በቀሻን ያለኝን። ስለዚህ አንዳንድ ጊዜ የምናወራውን ነገር ብናስብ የሰው ህይወት ከማበላሸቱ በፊት የሰው ህይወት ከመዘበራረቁ በፊት በነገራችን ላይ ሰው ምንም ቢያጣ ችግር የለውም፣ ግን በራስ መተማመኑን አጣ ማለት አለቀ። አንድ ሰው በራሱ መተማመኑን ካጣ ብዙ ነገር እንዳጣ ነው። ስለዚህ የሰዎች ተስፋ መቁረጥ ምክንያት ባንሆን የሰዎች በቃ አንድ ሰው ያ ሰው ከወደዳት የወደደበት የራሱ ምክንያት አለው። ምክንያቱም ያ ሰው አፍንጫ ሰልካካ ሊሆን ይችላል የሚፈልገው፣ ያ ሰው የልቧን ንጹህነት ሊሆን ይችላል የሚፈልገው። ስለዚህ ያ ሰው ምን አይቶ እንደቀረበ ስለማናውቅ ዝም ብለን የሰው ህይወት ውስጥ እየገባን ባንፈተፈት። እግዚአብሔር እነሱን ጥንድ አድርጎ ካረጋቸው እኛ ምንድነን? ጥሩ ኮሜንት መስጠት ካልቻለን ዝም ብለን ማለፍ እንችላለን እኮ። እግዚአብሔርን በዝምታ ራሱ መተባበር። እኔ አሁን ሶሻል ሚዲያ ላይ ባለፈው የሆነች ልጅ ነበረችና እንዴት በየኮሜንቱ ሲሰድቧት እንደነበረ እንዴት ሲሏት እንደነበረ ማርያም በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረውም እንጂ እና በሰው ህይወት በተለይ ጥንድ በሆነ ህይወት ውስጥ ባንገባ እንደ ሀሳብ ጥሩ ነው። አሁን በርግጥች ልጅ ተመልሰሽ ሂጂና ታረቂ ምናምን አይባልም፣ ያለፈ ታሪክ ነው። ግን ቢሆንም አንዳንድ ጊዜ ላፋችን ለከት ቢኖረው የሰው ህይወት ከመበላሸቱ በፊት ጥሩ ነው ብዬ አስባለሁኝ። ምክንያቱም አንዳንድ ጊዜ እኛ እንደ ቀልድ የምንለው ነገር እዛ ሰው ጋር ሄዶ ምን ሊፈጠር እንደሚችል አናውቅም፣ ምን ሊያደርግ እንደሚችል አናውቅም። ስለዚህ ሰው ህይወት ውስጥ ባንገባ፣ በተለይ በመልክ በአቋም በጥቁረት እንደዚህ ደግሞ በአካል ጉዳተኝነት ምናምን ገብተን ባንጽፍ በጣም ደስ ይላል እግዚአብሔርን። ምክንያቱም እኛ መጨረሻችንን አናውቅም፣ ወልደን አልጨረስንም። ስለዚህ የሰው ህይወት ውስጥ ማንገባ ብዬ እመኛለሁኝ። ስላዳመጣችሁኝ አመሰግናለሁ። ቻው።